ሶፊ እንዴት ነሽ? በእናትሽ የት ነው የተወለድሽው? ሆስፒታል ነው? የት ነው? ቤት ነው? እንዴት ነው? ኦፍ ኮርስ ሆስፒታል መሰለኝ። እስኪ ጠይቃቸው። የት ሆስፒታል? እኔ እንጃ። ስንት ዓመት ነው አሁን? 25 ቹቼ ነው። አይ እንደው ከዛ በታች ነበር የጠበቅኩት። አቅልጅ ኦኬ። ከዛ በላይ ነበር ብዙ ሰው እንትን የሚለኝ። እውነት? አይ ሰውነት ምናምን ስለ አንተ ደም ስር ምንድን ነው? እስቲ እንደዚህ በል። ጋራና ሸንተረር ጆሮ የሚያክል ደም ስር ነው ያለበት። እስቲ አንተ እንደዚህ በል። እንደዚህ በል። አይ እናንተ እረፉ እንጂ የክብደት እንትን ሲመጣ እኛን ማነጻጸር እረፉ። እሺ ቀጥሉ። እሺ ከዛ እንዴት ነው የተሰፈር ነው ያደገው? አይ ቲንክ መጀመሪያ አብነት አካባቢ ነበር። አብነትና ቄራ። ሶ ከአብነት ወደ ቄራ ሙባረክ። አብነት ተወልጄ እዛው ትንሽ እየቆየን ከዛ በኋላ ወደ ቄራ። ሶ ቄራ የት ጋር? አልማዝዬ የሚል ምናምን ታውቃለህ? አልማዝዬ የሚል አካባቢ በጣም ያበረ እዛ ሰፈር ብዙ ሰው አለ። እነ ሰለሞን ቦጋ ለዛ ናቸው። ኦኬ ሳምሶን ቤቢ እነ ቢኒያም ምናምን እንዳዛ ሆል ጀማሪ አይሶ ከኢንተርቴንመንት ኢንዱስትሪ አልማዝዬ የሚል እኮ ተለጥፈዋል እኮ ፎቶቸው ምናምን እኮ ተለጥፈዋል እዛ። እኔ ሳስታውስ እንግዲህ እንደተለጠፈ ትዝ ይለኛል። አልማዝዬ ልንጮስ ስንሄድ ዝም ኳስ ጨዋታ ብቻ ነው ያለው። አይደለም እነ እንትናን ነው የምልህ እነ ሳምሶን ምናምን በባነር ምናምን አድርገው ተለጥፈዋል። ኦኬ ግን ነው ተሰራርኩ እንደዛ አሁን ነው ተሰራርኩት ማዳም ነው ዛሬ አይደለም ሶፊ ኮር እየመጣ ዞር ባልኩ ቁጥር ትንፋሻት። ምን አይነት ሰፈር ነው? ቄራ ንገረን እስኪ ስለ ቄራ ልጅነት ንገረን። ኦኬ ሶ አጠቃላይ የኔ ልጅነት ነው ወይ ስለ ቄራ? በቃ ሰው አካባቢ ስለነበረው ከዛ እያደግን ደግሞ እንሄዳለን። ኦኬ ስለዚህ ቄራ ተወለድ አብነት ተወለድኩ። ወደ ቄራ ሄድን። ከዛ ሃይ ስኩል ሳይሆን ፕሪኬጂ እና ነርሰሪ አይደለ አይነት ነገር እዛ ነበር የጀመርኩት። ከዛ ቤት አክቹዋሊ አሁን እድሜ አሁን ለእናንተ ኖርማል ነው፣ ግን ዩኒቨርሲቲ እያለሁ 1 ዓመት ወደ ኋላ ነኝ። ወር ደግሞ ትምህርት ቤት እያለሁ ማለት ነው። ሶ የ1 ዓመት ክፍያ ሴቭ ለማድረግ ሲሉ ቤት 1 ክፍል አዘለሉኝ። አረባ በውጤት አይደለም የዘለልከው ወጪ ቁጠባን ያዘለሉ። ወጪ ቁጠባ 1 ክፍል ዘልያለሁ። ቻላል እንደዚህ ያበረ ነው። ከዛ 1 ክፍል ዘልያለሁ። ከዛ በቃ እዛ ነው የተማርኩት እስከ ፕሪኬጂ ካቦድ የሚባል ትምህርት ቤት አለ። እዛ ነው የተማርኩት እስከ 7ኛ ክፍል። በጣም ያበደ ነው። እስከ 4 እኮ አሁን ልጅ ምን ድምር ነው ቤት ይማራል። እስከ 4 እናተርፋለን። የሆነ ክፍል ማዘለል ትችላለህ። ያበደ ነው። ትችላለህ። ድሮ ነው ግን ይሄ ድሮ ነው ማይ የሚባል ኖርማል ሰው ድሮ ነው የሚለው እሱ። ለማይኮ 19 አንተ እኮ ማለት አችልም። አንተ እኮ ትልቅ ሰው ነህ። ዝም በል እንዴ 30 ስገባ አዋሩኝ ሲጀመር። አሁን እኔ ጄዚ ነኝ።